ከህብረተሰቡ ለኮሚቴው የቀረበ ወሳኝ ጥያቄ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። አንተ ክርስቲያን ወገኖቼ ሰላም ብያለሁኝ። እንደተለመደው አዲስ ቪዲዮ መጥቻለሁኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ በትህትና ጠይቃለሁኝ። ዛሬ ይዤላችሁ የመጣው ቪዲዮ ሁላችንም አብዛኛውን ጊዜ የምንጠይቀው ነገር ነው ማለት ነው። እሱ ምንድነው? የእህታችን ሌላ ምን ደረሰች? እንግዲህ የእህታችን ሌላ ጉዳይ ለማስታወስ ያክል እንደ ማንኛችንም ሰዎች ሰርቼ እለወጣለሁ፣ ለቤተሰብ እረዳለሁ ብላ ነበር የወጣችው። ነገር ግን ያው የአላህ ውሳኔ ሆነና ያለችው ሳይሆን ያላሰበችው ነገር ነው የገጠመው ማለት ነው። እና በአረብ ቤት ያው ስራ ስትሰራ በስህተት የ5 ዓመት ህፃን ልጅ ወይም ደግሞ 5 ዓመት ልጅ ሞተች ተብሎ ያው ለ10 ዓመታት ያክል ታስራ ነው ያለችው። እና ያስር እንግዲህ ያው የሞት ፍርድ የተፈረደባት። ከዛ በኋላ ሰዎቹ በብር ያንን ነገር ለወጡ ማለት ነው። እና ብሩም ያው ተሰብስቧል። ነገር ግን ልጅቱ የት ነው ያለችው ብሎ ህዝቡ እየጠየቀ ነው ያለው። እውነቱን ለመናገር የሁላችንም ጥያቄ ነው። የህዝቡን ጥያቄ አብረን እንመልከት። ከእስር ተፈታለችን? ለኮሚቴው የቀረበ ወሳኝ ጥያቄ። ከ37 ሚሊዮን ብር በላይ የተሰበሰበላት ሌላ ንርሶቦ ከዛሬ 13 ዓመት በፊት ራሷንና ቤተሰቧን ለመርዳት ወደ ሳዑዲ አረቢያ የሄደችው ወጣት ሌላ ንርሶቦ ባለማወቅ በደረሰ አደጋ የ5 ዓመት ህፃን ህይወት በማጥፋቷ የሞት ፍርድ ተፈርዶባት ነበር። በይግባኝ የሞት ፍርዱ ወደ እድያ ወይንም ደግሞ የደም ካሳ ተቀይሮላት 2 ሚሊዮን የሳዑዲ ሪያል ወይም ወደ 50 ሚሊዮን ብር ገደማ ከከፈለች ነፃ እንደምትወጣ ተወሰነ። ይሄንን ገንዘብ ግን ቤተሰቦቿ ብቻ መሸፈን በፍጹም የማይቻል ነበር። በዚህ ጊዜ ነበር የቲክቶክ ባለሙያዎች እና በርካታ በጎ ፈቃደኞች በጋራ ተባብረው ቲም ሌላ የተሰኘ ቡድን የመሰረቱት። ከ54 ቀናት በላይ ኦንላይን ላይ በመቀመጥ ሌላን እንታደጋት በሚል መሪ ቃል ግዙፍ ዘመቻ አካሄዱ። በዚህ ጊዜ አስደናቂ ርብርብ ከዳር እስከ ዳር ያለው ኢትዮጵያ ሁሉ ተሳታፊ በመሆን ከ37 ሚሊዮን ብር በላይ መሰብሰብ ተችሏል። ትናንት ታህሳስ 10 2016 ዓመተ ምህረት የዘመቻው ውጤት ይፋ ተደርጓል። እንግዲህ ሰቡት 2016 ማለት ዛሬ አመት ከምናምን ማለት ነው። አሁን እኛ 2017 ነው። 2018 ማለት ነው። 2016 ታህሳስ ላይ ማለት አሁን እኛ ጥቅምት ወር ላይ ያለነው። ጥቅምት፣ ሄዳር፣ ታህሳስ አሁን ብሩ እንኳን ከተሰበሰበ 2 ዓመት ሊሞላው ወር ነው እየቀረው ማለት ነው። እና የሌላ ቤተሰቦች፣ ሃይማኖት አባቶች፣ የውጭ ጉዳይ ሚኒስቴር ተወካዮች እና የኪነ ጥበብ ባለሙያዎች ተገኝተው ነበር። ይህንን መልእክት ከተለጠፈበት ጊዜ አንስቶ ቆይታ አለው ቲም ሌላን ያቋቋሙት አካላትና የዘመቻው ኮሚቴዎች ይህንን ርብርብ አስመልክቶ አሁንስ ገንዘቡ ተሟልቶ ተከፈለንን? ምን ያህል ቀረ? ሌላ አሁን በምን ሁኔታ ላይ ትገኛለች? ከእስር ተፈታለችን? የሚሉትን መረጃዎች ለጉጉት ለተሞላው ህዝብ እንድትሰጡን በትህትና ህብረተሰብ እየተጠየቀ ይገኛል። ሌላ ከእስር ተፈታለችን የሚል ጥያቄዎች እንግዲህ በዝተዋል ማለት ነው። እና ባለፈው ከወራት በፊት መሰለኝ ራሷ እንግዲህ በስልክ እንዴት ተናገረችው። ለምንድን ነው ከእስር እንዳልተፈታች ስትናገር እንትኑ ይሄ የግድያው እንደቀረላት እንዲሁም ደግሞ ከታሰረችበት እስር ቤት ወደ ሌላ እስር ቤት እንደወሰዷት አሁንም ደግሞ የቆየችበት ሁኔታ የህጉ አካሄድ እንዳለ ተናግራ ነበር ማለት ነው። ግን ጊዜው በቃ እንጃ በጣም ረዘመ እና እሷ ብቻ እንደው ቤተሰቦቿ ብቻ ሳይሆን የሁላችንም ጥያቄ ነው እውነቱን ለመናገር። እና ይሄ ነገር ያኔ የህግ ወይንም ደግሞ አሰራሩ ከሆነ ይሄ ነገር ማለቴ በምን አይነት መንገድ ነው የሚፈጥነው?
እንዴት ነው ያኔ እሷ ካለችበት ይሄ ገንዘቡ አሁን 2 አመት የዛ ጊዜ 4 ወር ቀራት ነበር የተባለው ማለት ነው። ነገር ግን አሁን 2 አመት ሊሆነው ነውና የህዝቡ ጥያቄ ነው ያለችበትን ሁኔታ ማወቅ እንፈልጋለን የሚለው ማለት ነውና በዚሁ አጋጣሚ አንዳንድ ሰዎች አሉ በዛ ሰዓት ይሄን ነገር ኃላፊነት ወስደው ሲያስተባብሩ የነበሩ እህት ወንድሞቻችን ላይ እጃቸውን ወይንም ደግሞ እንደው የሆነ ላፊ ንግግር የሚናገሩ አለ። እኔ በእውነት ለመናገር በእንትኑ የተሰበሰበው በቤተሰቦቿ ነው፣ በእንትን አይደለም በኮሚቴዎቹ ወይንም ደግሞ በዛ ሰዓት ኃላፊነት ወስደው በሚሰበስቡት ወንድሞቻችን አካውንት አይደለም ማለት ነው። እና በእናቷ በአባቷ እንዲሁም ደግሞ በወንድሟ በሶስታቸው አካውንት ተከፍቶ ነው ሲሰበሰብ የነበረው። ለእሷ የተከፈለው ተከፍሎ የቀረው ብር ደግሞ እሷ ከእስር ቤት ስትወጣ ለራሷ መቋቋሚያ ይሆናታል ተብሎ እንግዲህ 13 አመት ሆናት አሁን ላይ እና ለእሷ ይሆናታል ተብሎ ገንዘቡ እንደተቀመጠ ነው እየተናገሩት እና እንደው እንደዚህ ባታደርጉ ጥሩ ነው ብዬ ነው የማስበው። እነሱም ቤታቸውን ከፍተው እንቅልፋቸውን ትተው በዛ ሰዓት ሲያስተባብሩ ነበር። እነሱ ብቻ አይደለም በእርግጥ አረብ አጀም በቃ ትልቅ ትንሽ ሳይል በገንዘብ የሚችለው ገንዘብ እንዲሁም ደግሞ በዱዓም የሚችለው በዱዓ በዛ ላይ ደግሞ ያንን ነገር የሚሰሩ ቪዲዮዎችን ሸር በማድረግም ሊሆን ይችላል። በቃ ሁሉም የሚችለውን አድርጓል ብዬ አስባለሁ በእህታችን ጉዳይ እና ነገር ግን ያው እንዴት ተባሉ የህግ ሁኔታ ከሆነ ያ ነገር በምንድን መንገድ ነው መፋጠን ያለበት? ልጅቱ በምን አይነት መንገድ ነው አሁን መውጣት ያለባት? እንዲሁም ደግሞ ልጅቱ ያለችበት ሁኔታ ትክክለኛ መረጃ እንዴት ነው የምናገኘው የሚለው ተሰርቶበት ለህዝቡ ይፋ ቢሆን ብዬ አስባለሁ። ምክንያቱም እንደዚህ በተዘገየ ቁጥር ለሰዎች ጥርጣሬና ሸክ በር እየከፈተ ነው ያለው እውነትን ለመናገር እና አንዳንድ እንደነገርኳችሁ ላፊ ነገሮችን ይናገራሉ። በተለይ ደግሞ በዛ ሰዓት ከፊቱ ነው በሚሰሩ እህት ወንድሞቻችን ላይ በቃ ይሄን አድርገውበት ነው ልክ ለራሳቸው ጥቅም እንዳዋሉት አድርገው የሚናገሩ ሰዎች አሉና እኔ ይሄ ነገር ስህተት ነው ብዬ ነው የማስበው። እነሱ ያኔ ምንም እንደዚህ አይነት ገንዘብ የሚደርሳቸው አይመስለኝም፣ ደግሞ አልደረሳቸውም። ምክንያቱም በእነሱ አካውንት የገባ ገንዘብ ስለሌለ ማለት ነው። እና ከእንደዚህ አይነት ነገር እንቆጠብ ነው የምለው። ሰዎችን በማናውቀው ወይንም ደግሞ ዝም ብሎ በምሳሌ ደስ አለኝ ሞራላቸውን ባንነካ ነው የምለው። እህታችን አላህ ካለችበት ጭንቅና መከራ አውጣት። በዛ ላይ ደግሞ በስደት አለን በሰው ቤት የምንሰራ ጥንቃቄ እናድርግ ማለት ነው። እሷ ያኔ አስባበት ምናምን አይደለም እንግዲህ ድንገት ሌላ አመት አለሁ ብላ እሷን እንዲተማታች ነው በሰዓቱ መረጃ የወጣው ማለት ነው። እና አስቸጋሪ ነገር ነው። ያልፍልናል እንሰራለን ብለን ወጥተን ይሄን ያህል አመት እስር ቤት ማለት በታሁን በር በተከፈተ ቁጥር በቃ ሊገደል ነው እንደዚህ ሊደረግ ነው ብሎ ማሰቡ ራሱ በጣም ከባድ ነው እና እንጠንቀቅ ነው የምለው። የዛሬው ቪዲዮ ይህን ይመስላል። ባላ ፍቃድ ሌላ ቪዲዮ እስከምንገናኝ ደህና ሁኑ። ሰላም አለይኩም ወራህመቱላሂ ወበረካቱ።